ክቡር ጠቅላይ ሚኒስትር ሰላምታዬ ይድረስህ። መቼም የሰውን ሮሮና አንዳንድ ነገር ስንሰማ ዝም ማለት ከባድ ነውና አሁን እቺን ሀሳብ ለመስጠት ሞከርኩኝ። ስለዚህ ሀሳቤ የዜጋ ሀሳብ መሆኑን ተረድተህ አንድ እርምጃ እንደምትወስድ ተስፋ አረጋለሁ። እርምጃው ምን አይነት መሆን አለበት እኔ አላቅም፣ ባለሙያ ስላልሆንኩ በዚህ ዙሪያ ማለት ነው። እሱ ምንድነው የዚህ የተማሪዎች ጉዳይ ርዕሱ ላይ እንዳለው የተማሪዎች ጉዳይ ባለፈው 3-4 አመት የመጀመሪያውን ኢትዮጵያ በመምህርም በተማሪም ምን ላይ እንዳለች ፕሮፌሰር ብርሃኑ ነጋ በደንብ አሳይቶናል። ውጤታማ የሆነ ምን ደረጃ ላይ የኢትዮጵያ ትምህርት እንዳለ አሳይቶናል። ነገር ግን ሁለተኛ ሲቀጥል አንድ መፍትሄ አብሮት ይመጣል ብለን ጠብቀን ነበር። ሶስተኛ ሲቀጥል አንድ መፍትሄ አሁንም አብሮት ይመጣል ብለን ጠብቀን ነበር። ዘንድሮ አይ ቲንክ አራተኛ ይመስለኛል። ዘንድሮም ስናይ ወደ 500 ከተፈተኑት ከ90 ከመቶ በላይ ከሁለት ነጥብ በታች እንዳመጡና እንደወደቁ ሰምተናል። ጥያቄው ተማሪዎቹ ፈተናውን ወደቁ ወይስ ተጣሉ የሚለው ነው። በርካታ ትምህርት ቤቶች በየክልሉ ምንም ተማሪ ያላሳለፉ እንዳሉ ከፕሮፌሰር ብርሃኑ ነጋ ሰምተናል። ይሄ በጣም አስደንጋጭ አሳዛኝም ነው። ከቁጥሩ በላይ ማለት ነው። ከቁጥሩ በላይ አንድም ተማሪ ያላሳለፉ በርካታ በሺዎች የሚቆጠሩ ትምህርት ቤቶች አሉ ሲባል ይሄ በጣም አስደንጋጭ ነው። ይሄ አንድ የመጀመሪያ አመት እሺ ያለንበትን ሁኔታ ለመግለጽ ባነው ለማሳየት ያ ነገር ሰምተን ግድ የለም በሚቀጥለው አመት አንዳች ነገር ተሻሽሎ ተማሪዎቹ ወደ ዩኒቨርሲቲ ወደ ኮሌጅ ይገባሉ ብለን ጠበቅን፣ አልሆነም። በሁለተኛ አመትም ይሄንኑ ጠበቅን፣ አልሆነም። በሶስተኛ አመትም ጠበቅን። ያውን አይ ቲንክ አራተኛ ይመስለኛል ካልተሳሳትኩ፣ ሶስተኛ ምን በለው እየባሰ መጣ። እንደውም የተፈታኝም ቁጥር ከ800 ወደ 500 ሺህ ነው የወረደው። ለምን በዚህ ደረጃ ተማሪም ድሮፕ አረገ፣ ለምን ሃይ ስኩል አልደረሰም የሚለውም ራሱ ሌላ አጠያቂ ነገር ነው። የሆነ ሆኖ ዋናው ነጥባችን ምንድነው? ክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ እኔ በዚህ በትምህርት ዙሪያ በቃ ምን ደረጃ ላይ እንዳለን ታይቷል፣ አሳይቶናል። ፕሮፌሰር ብርሃኑ ነጋ ሪሊ ቴንክ ዩ ለስራው ለጥረቱ። ነገር ግን እነዚህ ተማሪ ማሳለፍ ያቃታቸው ትምህርት ቤቶች ችግሩ የተማሪ ነው ወይስ የመምህር ነው የሚባለው በገለልተኛ ወገን ተጣርቶ ተጠንቶ ለህዝብ ይፋ መደረግ መቻል አለበት። አሁን ፕሮፌሰር ብርሃኑ ነጋ አንድ ትክክል ያልሆነ ነገር ሲናገሩ ሰምቻለሁ። እሱ ምንድነው ወላጆች ለምንድነው ልጆቻችንን ያላሳለፋችሁ ብለው ትምህርት ቤቶቻቸውን መጠየቅ ወይም መምህራኖችን መጠየቅ አለባቸው የሚል ነገር አንስቷል። ይሄ ምንም ትርጉም አልባ ነው። ወላጅ ምን ብሎ ለምሳሌ እኔ ቤተሰቦቼ ገጠር ናቸው። ብዙ የቤተሰቦቼ ልጆች ይማራሉ የተለያየ የገጠር ትምህርት ቤት፣ አላለፉም በርካቶቹ። ስለዚህ እዛ ትምህርት ቤት ሄዶ አንድ ገበሬ ወይም አርሶ አደር ወይ አርብቶ አደር ምን ብሎ ነው የሚጠይቀው? ምን ላይ እንደወደቀ ምን ብሎ ይሟገታል ከመምህር ጋር? እንዴት አይነት ሙግት ውስጥ ነው የሚገባው? ይሄ እኮ ምንም ጉንጫ አልፋ ክርክር ካልሆነ በስተቀር ማለት ነው። ምናልባት ከተማ አካባቢ ሊሰራ ይችላል። አንደርስታንድ የሚያደርጉትን ያው የትምህርትም ምኑንም አንደርስታንድ የሚያደርግ በተወሰነ ደረጃ ከተማ ውስጥ ይኖራል ስለሚባል ማለት ነው። እኔ እንዲህ ያለ ነገር ሳይሆን መንግስት መምህራኖችን ቀጥሮ የሚያሰራው መንግስት ነው። ለመንግስት ኃላፊነት ተሰጥቶ አንድ አገር መሪ ወይም አገሪቷን የሚመራ የመንግስት ስትራክቸር መምህሩንም ሌላውንም ቀጥሮ የሚያሰራውን ምን ተፈጥሮ ነው የናንተ ልጆች ወይም እዚህ ትምህርት ቤት የሚማሩ ተማሪዎች ማለፍ ያቃታቸው ብሎ ነው መንግስት አንቆ ሊይዛቸው የሚገባው። ማንን? መምህራኖችን፣ ርዕሰ መምህራኖችን። ምንድነው ችግሩ? የተማሪው ጭንቅላት ነው? ተማሪው በስርዓቱ ትምህርት ቤት ስላልገባ ነው?
ምንድነው ብሎ ለምንድነው ማሳለፍ ያቃታችሁ ተማሪን ብሎ የተወሰነ ፐርሰንት እንዴት ከአንድ ትምህርት ቤት አንድ ተማሪ ይጠፋል? ወዳጆች በጣም እኮ አሳፋሪና አስደንጋጭ ነው። እንዘን ምን ሊሆን ነው ይሄ 500,000 የተፈተነ ተማሪ የወደቀው ያለፈ የተባለው 8% ነው። ኦልሞስት 92% ወድቋል። የት ነው የሚሄደው? ምንድነው የሚሰራው? ቢያንስ ዩኒቨርሲቲ ገብቶ ኮሌጅ ገብቶ 3-4 አመት እዛ ማቹርድ እያደረገ ሄዶ ለሀገር ጠቃሚ ዜጋ ሆኖ ይወጣል። አሁን ተስፋ ቆርጦ ምን ውስጥ ይገባ? አሁን ፕሮፓጋንዳ ቢሰሩበትስ እነዚህ የሀገር ሰላም የማይፈልጉ ሰዎች ልጆቹን ወደ ጦርነት፣ ወደ ግጭት፣ ወደ አላስፈላጊ ነገር ቢጠሩስ በማን ይፈረዳል? ስለዚህ ሳይቃጠል በቅጠል እንደሚባለው ክቡር ጠቅላይ ሚኒስትር፣ የሚመለከታቸው የመንግስት የሥራ ኃላፊዎች ይሄ ነገር ተመርምሮ መምህራኖች፣ ርዕሰ መምህራኖች በየትምህርት ቤቱ ያሉ ችግሮች ካሉ ችግሩ መንግስት ጋር በቂ ማቴሪያል ባለማቅረብ ወይስ መምህራን በስርዓቱ ልጆቹን ለፈተና ስላላዘጋጇቸው ነው ወይስ የልጆቹ የመቀበል አቅማቸው ወርዶ ነው? ምን በሽታ ቢከሰት ነው ተማሪዎቹ የተማሩትን እንዳያውቁ የሚያረግ ምን በሽታ ምን ቫይረስ ጭንቅላታቸው ውስጥ ቢገባ ነው? እኔ ይሄ በጥናት ሲሪየስሊ በገለልተኛ ወገን ተጠንቶ አንድ ነገር ላይ ካልደረሰ በሚቀጥለውም እንዲሁ 3% አለፈ 8% አለፈ እያልን 95 እና ከዛ በላይ ወድቋል እያልን የምንቀጥል ከሆነ ሪሊ we are in danger አደጋ ላይ ነን። እና ክቡር ጠቅላይ ሚኒስትር፣ ሌሎች የኢትዮጵያ የመንግስት ስራ ኃላፊዎች በተለይ ትምህርት ሚኒስቴር ራሱ በፕሮፌሰር ብርሃኑ ነጋ የሚመራው ኔክስት ይር ምንም እንኳን የምርጫ ጊዜ ቢሆንም ቀጣዩ መንግስት ብዙ ነገር ያስተካክላል ብለን ብናስብም እኔ የዚህ የትምህርት ጉዳይ ሲሪየስሊ ቢታይ አሁን ወላጅ ተበሳይቷል፣ ተማሪዎች ተበሳይቷል፣ ህዝቡም ምንድነው የተከሰተው ኢትዮጵያ ውስጥ ብሎ እያጉረመረመ እኔ ፕሮፌሰር ብርሃኑ ነጋ ያሳየንን መስታወት ወይም እርቃናችን መሆናችን በትምህርት ዙሪያ ስላሳየን እኔ አመሰግናለሁ፣ አልተቸው። ነገር ግን መፍትሄ አብሮ አልመጣም። ተማሪዎችን የሚያበቃ ነገር ምን መጥቷል? ምን ተደረገ? መምህራኖች ተጠያቂ ሆነዋል ወይ? ርዕሰ መምህራኖች ተጠያቂ ሆነዋል? ትምህርት ቤቱ የአካባቢው የትምህርት ቢሮ ተጠይቋል ወይ? ምንድነው የተከሰተው? ችግሩ ከተማሪ ነው? ከመምህሩ ነው? ምንድነው? እኛ አሁን አናውቅም። በመምህርም መፍረድ አስቸጋሪ ነው፣ በተማሪው መፍረድ አስቸጋሪ ነው። በዚህ ደረጃ ሙሉ በሙሉ አንድ ተማሪ ማሳለፍ ካቃተው በቃ ትምህርት አልነበረም ማለት ነው እዛ ትምህርት ቤት። እና ይሄ አሳሳቢ ከባድ የሆነ የትውልድ ችግር ነው፣ የአገር ችግር ነው። ሲሪየስሊ እንዲታይ ነው እኔ ሐሳቤን ያቀረብኩት። በእውነቱ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት እና የኢትዮጵያ ጠቅላይ ሚኒስትር ይሄንን ሐሳብ ያቀረብኩት እኔ እሳቸው የሁሉም የሀገሪቷ የየትኛውም ሚኒስትር መስሪያ ቤትና ጠቅላላ የኢትዮጵያን ጉዳይ ስለሚመሩ፣ ስለሚከታተሉ፣ ስለሚያሳስባቸውም ስለማቅ ነው ይሄንን የምናገረውና የበለጠ ትኩረት አድርገው ይሄን ነገር ሲሪየስሊ ታይቶ መፍትሄ እንዲደረግ እኔ ዝም ብሎ በጅምላ ተማሪ ይለፍ የሚል አቋም የለኝም። እንዲህ ችግራችን ወጥቶ እንዲያፈጥ አፍጥጦ እንዲመጣ የተደረገውንም ጥረት አፕሪሺየት አደርጋለሁ። ነገር ግን ለዚህ ችግር መፍትሄ ጎን ለጎን ስላልተደረገ እነሆ 3-4 አመት በተመሳሳይ ወሬ እየሰማ ተማሪውም እየወደቀ በእንቅርት ላይ ጆሮ ደግፍ እየሆነን ነውና መፍትሄ ይፈለግለት ነው ያልኩት። ቴንኪው። ሼር ላይክ አድርጋችሁ ወዳጆች ለክቡር ጠቅላይ ሚኒስትሩ እንዲደርስ አድርጉ። ገለቶማ የቀነለይ አመሰግናለሁ።